የአንጀት ካንሰር ወይም ኮለን ካንሰርን መከላከል እንደሚቻል ያውቃሉ? የአንጀት ካንሰር በዓለም ላይ ከካንሰር ጋር በተያያዘ ለሚደርሰው ሞት ዋነኛ ምክንያት ነው። የአንጀት ካንሰር ሲጀምር ምንም አይነት ምልክት ላያሳይ ይችላል። ለዛም ነው ቅድመ ምርመራ ማድረግ አስፈላጊ ሆነው። የአንጀት ካንሰር በዓለም ላይ በተደጋጋሚ ከሚከሰቱ 3 የካንሰር በሽታዎች መካከል አንዱ ነው። ነገር ግን ቀድሞ ከታወቀና ሕክምና ካገኘ የመዳን እድሉ ከፍተኛ ነው። ሰላም ጤና ይስጥልኝ፣ ዶክተር ሰላምላክ ነኝ። በዛሬው ቪዲዮ 6 የአንጀት ካንሰር ማስጠንቀቂያ ምልክቶች፣ ዋና ዋና መንስኤዎች፣ ቅድመ ምርመራ ማድረግ ያለባቸው እነማን ናቸው የሚለውንና መከላከያ መንገዶቹን እናያለን። ቪዲዮው ለብዙዎቹ እንዲደርስና ብዙዎቹ እንዲማሩበት ላይክ እና ሼር በማድረግ ቀና ትብብራችሁን አሳዩ። የትልቁ አንጀት ካንሰር ወይም ኮለን ካንሰር በመባል የሚታወቀው የካንሰር በሽታ በትልቁ አንጀት ውስጥ ያሉ ህዋሳት ከቁጥጥር ውጭ ሲበዙ የሚከሰት ሲሆን አብዛኛውን ጊዜ የሚጀምረው ፖሊፕስ ተብለው በሚጠሩ በአንጀት ውስጣዊ ክፍል ላይ በሚፈጠሩ ትንሽ እብጠቶች ነው። አንዳንድ ፖሊፖች ጉዳት የማያደርሱ ሲሆን አንዳንዶቹ ግን ከጊዜ በኋላ ቀስ በቀስ ወደ ካንሰር ሊለወጡ ይችላሉ። የአንጀት ካንሰር የመጀመሪያ ምልክቶች ምንድናቸው የሚለውን ስናይ አንደኛ በሰገራ ውስጥ ደም ማየት፣ ቀይ የሰገራ ደም ማየት ወይም ደግሞ የሰገራ መጥቆር ሊኖር ይችላል። አንዳንዴ ደግሞ በአይን የማይታይ በምርመራ ብቻ ሊገኝ የሚችል መድማት ሊኖር ይችላል። የሚፈሰው ደም አብዛኛውን ጊዜ የማይቋረጥና የሚደጋገም ሲሆን ምንም አይነት ህመም አያሳይም። ሁለተኛ የደም ማነስ ምልክቶች፣ ስር የሰደደና ያልታወቀ የደም መፍሰስ ከአይረን እጥረት ጋር ተያይዞ የሚመጣ የደም ማነስ ያመጣል። ይህም የድካም ስሜት፣ የአይን ብዥታ፣ የራስ ምታትና የጆሮ መጮህ አይነት የተለመዱ ምልክቶችን ያሳያል። ሶስተኛ ምክንያቱ ያልታወቀ ክብደት መቀነስ፣ የካንሰር ህዋሳት ከፍ ያለ ኤነርጂን ይጠቀማሉ፣ ሜታቦሊዝምን ይለውጣሉ። በዚህ ምክንያት ያልታሰበ ክብደት መቀነስ በተለይ በአጭር ጊዜ ውስጥ ብዙ ክብደት መቀነስ እንዲከሰት ያደርጋል። አራተኛ ተደጋጋሚና የማያቋርጥ የሆድ ህመም፣ በአንጀት ካንሰር ምክንያት የሚመጣ የሆድ ህመም ብዙ ጊዜ የማያቋርጥና ተደጋጋሚ ከመሆኑም በተጨማሪ ተያያዥ የሆነ የሆድ መነፋትና ምግብ ሳይበሉ የጥጋብ ስሜት መሰማት ሊኖር ይችላል። አምስተኛ የድካም ስሜት፣ ቀጣይነት ያለውና ከመደበኛው በላይ የሆነ የዕለት ተዕለት እንቅስቃሴን የሚያስተጓጉል ምክንያቱ ያልታወቀና እረፍት በማድረግ የማይሻሻል የድካም ስሜት አንዱ የአንጀት ካንሰር ምልክት ሊሆን ይችላል። ስድስተኛ የሆድ ድርቀት፣ ለረጅም ጊዜ የሚቆይና እየባሰ የሚሄድ የሆድ ቁርጠት በተለይ ደግሞ ከ45 ዓመት በኋላ የሚጀምር ከሆነ፣ ተያያዥ የሆድ ህመም ወይም ምክንያቱ ያልታወቀ ክብደት መቀነስ ካለ የአንጀት ካንሰር ምልክት ሊሆን ይችላል። ለአንጀት ካንሰር ተጋላጭ የሚያደርጉ ነገሮች ምንድናቸው የሚለውን ስናይ አመጋገብ፣ በተለይ ደግሞ የተቀነባበሩና ስኳር የበዛባቸው ምግቦች፣ እድሜ በተለይ ደግሞ ከ45 ዓመት በላይ ተጋላጭነትን ይጨምራል። ውፍረት፣ ሲጋራ ማጨስና አዘውትሮ አልኮል መጠጣት፣ በቤተሰብ ማለትም እናት፣ አባት፣ እህት ወይም ወንድም የአንጀት ካንሰር ካለ ተጋላጭነቱ ይጨምራል። ሌላው ደግሞ የአንጀት ብግነት በሽታዎች ለምሳሌ ክሮንስ ዲዚዝ አይነት በሽታ ካለ የካንሰር ተጋላጭነትን ይጨምራል። የምርመራ አይነቶቹን ስናይ ደግሞ የደምና የሰገራ ምርመራዎች፣ ኮሎኖስኮፒ በሚባል ቀጭን ተጣጣፊና ካሜራ በተገጠመለት ቱቦ አማካኝነት የትልቁ አንጀትን ውስጣዊ ሽፋን በመመርመር እንደ ፖሊፕስ ወይም ካንሰር የመሳሰሉ በሽታዎችን ለመመርመር ያስችላል። እንደ የህመም ደረጃው ሲቲ ስካን ወይም ኤምአርአይ ሊታዘዝ ይችላል። መከላከያ መንገዶቹም አንደኛ ቅድመ ምርመራ ማድረግ፣ በተለይ እድሜያቸው ከ45 ዓመት በላይ ከሆነና በቤተሰብ የአንጀት ካንሰር ያለበት ሰው ካለ ምልክት ባይኖርም ቅድመ ምርመራ ማድረግ ይመከራል። ሁለተኛ አዘውትሮ ስፖርት መስራት። ሶስተኛ የሰውነት ክብደት መቀነስ። አራተኛ የተጠበሱና የታሸጉ ምግቦችን መቀነስ። አምስተኛ ፋይበር ያላቸው ምግቦች ለምሳሌ አጃ፣ ባቄላ፣ አትክልትና ፍራፍሬ መመገብ። የዛሬው ቪዲዮ ይህንን ይመስላል። ቪዲዮ ይጠቅማል ብላችሁ ካሰባችሁ ላይክ እና ሼር ማድረግ አይረሳ። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። መልካም ጊዜ